ረድኤት የምግብ ማቀነባበሪያ ፋብሪካ ታህሳስ 1 2003 ዓ.ም በአቶ ሰለሞን ጸጋዬ ገብሬ ተመሰረተ። መቶ 20 ቶን ዱቄት የማምረት አቅም ያለው ማሽናችን እየተጠቀምን እንዲሁም ደግሞ በቫይታሚን የበለጸገ የማያቀጭጭ የማያቀነጭር ፎርቲፋይድ የሆነ ዱቄት በማምረት ላይ እንገኛለን። ድርጅታችን ጥሬ ምርትን ከአቅራቢዎች ከመቀበል ጀምሮ የተለያየ የአሰራር ሂደቶችን በመጠቀምና የላቦራቶሪ ምርመራና ጥራት ማረጋገጫዎችን በማሳለፍ ምርት ለማህበረሰቡ ለማቅረብ ሁልጊዜ በጥንቃቄና በጥረት ይሰራል። እንዲሁም ደግሞ ከተለያየ የሀገራችን ክፍሎች ከአርሲ ከባሌ ከተለያየ አካባቢዎች እናመጣና እዚህ ጋር በምታዩቸው ማቴሪያሎች ቴስት እናደርጋቸዋለን ማለት ነው። ከዚህ ቀደም በአይሶ ስታንዳርድ መሰረት ያንን ሪኳየርመንት ፉልፊል የሚያደርግልን ከሆነ በሪከርድ እናደርግና ወደ ግዢ ክፍል በፕሮሰስ መልኩ ይሄዳል ማለት ነው። ፋብሪካው ስራ ሲጀምር በ50 ሰራተኞች ቢጀምርም በአሁኑ ሰዓት በሁለንተናው አድጎ ከ300 በላይ ለሚሆኑ ሰራተኞች የሥራ ዕድል መፍጠር ችሏል። ረድኤት ፉድ ኮምፕሌክስ ከዱቄትና ብስኩት ማምረት በዘለለ በተለያየ የሥራ መስክ የተሰማራ ሲሆን ባለ 6 ፎቅ ሕንፃን በመገንባት ለማህበረሰቡ የጤና አገልግሎት በአቅራቢያው እንዲያገኝ የበኩሉን አስተዋጽኦ ተወጥቷል። ከዚህም በዘለለ በሀገራዊና ማህበራዊ ተሳትፎዎች ላይ ግንባር ቀደም በመሆን ከፍተኛ አስተዋጽኦ በማድረግ የተለያዩ ሰርተፊኬትና የዋንጫ ሽልማቶችን ከመንግስትና ከተለያዩ አካላት ሲያገኝ ቆይቷል። እንዲሁም በጥራት የማይደራደረው ድርጅታችን የአይኤስኦ 22018 የጥራት ሰርተፊኬትም ባለቤት መሆን ችሏል። ረድኤት ፉድ ኮምፕሌክስ ስራ ሲጀምር በ10 ሚሊዮን ብር ካፒታል ቢሆንም ካፒታሉን በማሳደግ ከ300 ሚሊዮን ብር ያለፈ ሲሆን በአሁኑ ሰዓት በሌሎችም የሥራ ዘርፎች ላይ በመሳተፍ ለማህበረሰቡ የተለያየ አገልግሎትን ለመስጠት ዝግጅት ላይ ይገኛል። ድርጅታችን ምርቶቻችንን እርስዎ በፈለጉበት ቦታ ሁሉ በራሳችን ትራንስፖርት እናደርሳለን።